ሰላም ጋይስ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የቪዲዮ ኤዲቲንግ ነው። ቪዲዮዎቹንም ኤዲት የምናደርገው ደግሞ በስልካችን ብቻ። ስራው ደግሞ የሚሆነው እንደምታዩት ዩቲዩብ ላይ፣ ቲክታክ ላይ እና አይጂ ላይ ብቻ ፎቶዎችም ሆነ ቪዲዮዎች ባክግራውንዳቸው ብለር ነው። እንዴት ነው? አንደኛ አነስ ስላለ ስልክ አይሆንም። ቢያንስ አይፎን ከያዛችሁ ወደ ሰርቲን ምናምን ነገር ካልሆነ ቪዲዮ ላይ ብለር አይኖርም። ብለር ነው እንዴት በካፕከት መስራት እንችላለን የሚለው ነው ማሳያችሁ ዛሬ። ቪዲዮ ከሰምታችሁ ላይክ ማድረግ እንዳትረሱ። እሺ በመጀመሪያ ወደ ካፕከት አፕሊኬሽን እንገባለን። ቪዲዮአችን ወደ ካፕከት ካስገባን በኋላ ዱፕሊኬት እናደርገዋለን። ዱፕሊኬት ካደረግነው በኋላ ኦቨርሊ የሚላለ ወርታች አካባቢ ኦቨርሊ ታደርጋላችሁ። ከዛ ቪዲዮአችንን አጋርገን ወደ ኋላ ከቪዲዮአችን እኩል ከመጀመሪያው ቪዲዮ እኩል እናደርጋለን። ከመጀመሪያው ቪዲዮ እኩል ካደረግነው በኋላ ደግሞ እታች ኦቨርሊ ከታች ያደረግነውን ቪዲዮ ባክግራውንዳችንን ሪሙቭ እናደርጋለን ማለት ነው። ቪዲዮአችንን ሪሙቭ ባክግራውንድ አድርጎ ጨርሶልናል በስንት መከራ። ከዛ አሁን ደግሞ ኢፌክት ውስጥ እንገባና ብለር ነው። ከፈለጋችሁ ብለር ነው ብላችሁ ሰርች ማድረግ እንችላላችሁ። ሰርች ባሩ ጋር ሄዳችሁ ካልፈለጋችሁ ደግሞ ሌንስ የሚላል ወደ ጎን ታርጉትና ሌንስ የሚላል ከታች ብለር የምትላለች እንደምትይዝ እንግዲህ አጀስትመንት የሚላል ከፈለጋችሁ እንደዚህ ፉልም ማድረግ ትችላላችሁ። ያው እንደዚህ በጣም ይደብራል። ትንሽ ደግሞ ቀንስ ወደ 13 ወይ 15 አካባቢ ለዚህ ቪዲዮ 15 ይበቃል ብዬ አስቤያለሁ። 3 ወይ ደግሞ 13 ወይ 15 እስከ 15 ለዚህ ቪዲዮ ይበቃል ብዬ አስቤያለሁ። እናንተ ከፈለጋችሁ እስከ 100 ድረስ ማድረግ ትችላላችሁ። ከፈለጋችሁ ያው ብቻ እስከ 50 እንደፈለጋችሁ ማድረግ ትችላላችሁ። እኔ ግን ቢያንስ ስለአሁን እስከ 13 ወይ 15 ይበቃኛል። ከዛ በኋላ ቲክቲክም ትላል ራይፋነታችሁ ትወጣላችሁ። ከዛ በኋላ ሙሉ እስከ ቪዲዮአችሁ መጨረሻ ድረስ እንደዚህ ወደ ጎን ያረጋችሁ እንደዚህ እስከ መጨረሻው ቪዲዮ ድረስ ወደ ጎን ካረጋችሁት በኋላ ከዛ በኋላ ጨርሰናል። ሪኮመንድ ማድረጋችሁ እስከ 60 ወይም በቃ 50 እስከ 50 ድረስ ማድረግ ትችላላችሁ። እስከ 50 ድረስ አድርጉትና ሌላውን እናንተ እንደፈለጋችሁት እንደ ቪዲዮአችሁ ይወሰናል። ከዛ ከጨርሳችሁ በኋላ ኤክስፖርት ትሉታላችሁ። ኤክስፖርት እያደረገ ነው። ያው ገና ጀማሪ ነኝ፣ የመጀመሪያ ቪዲዮ እየለቀቅኩ ነው። እናንተ ካበረታታችሁ በጣም ጽድት ያለ ቲፖች ይዤላችሁ እመጣለሁ። እንደዚህ አይነት አጫጭር ቲፖች እንዲደርሳችሁ ከፈለጋችሁ ይህን ቻናል ሰብስክራይብ ማድረግ እንዳትረሱ፣ ላይክ እያደረጋችሁ እና ደግሞ ለጓደኞቻችሁ ሼር ብታደርጉልኝ በጣም ደስ ይለኛል። በጣም አመሰግናለሁ። የሰራነው ቪዲዮ